ፍቅሩ ማማዬ እንዲህ አይነት ቀልድ አንቺ ላይ በፍጹም አይሆንም። ለምንድን ነው የማያምርብኝ? ስለምቀና? አሁን ከቤተሰቦቿ ጋር አብራ የምትኖር ሴት ልጅ እስካሁኑ ሰዓት ድረስ መቆየት አለባት? አባት ስራ ይዟትስ ቢሆን ቆይ ስራ ቢኖርባትስ? ነገ ተመልሰህ እንደምትሄድ ዘላለም ሰቆቃ ሆኖ የሚያሳቅቅ ጣፋጭ የፍቅር ስቃይ ውስጥ ከተትክ። እማዬ እንደውም ዓለም አቀፍ የምቀኞች ውድድር ቢኖር ምን እንደሚሆን ታውቂያለሽ? ምን ይሆናል? አንዴ ብቻ ሳይሆን ለሁል ጊዜ ማንም ሳይደርስብን ዋንጫ ሆነን ዓለምን ጉድ ነበር የምናስብ። ወይ ጣጣ! እማዬ ሙች እውነቴን ነው። ባይገርምሽ እኮ አሜሪካ የሁሉንም ሀገር እስረኞቿን በከፍተኛ ሁኔታ ስታስጠብቅ፣ የእኛ ሀገር እስረኞች ግን ያላንዳች ጠባቂ ነው የሚታሰቡ። ለምን? ምቀኞች ስለሆነ ነው። አንዱ ላምልጥ ቢል ሌላኛው ሾክ ብሎ በጎን ጋም መሆን ያስብላል። እንደውም አሜሪካ እኛን ለማስጠበቅ እኮ ፖሊስ ያስፈልጋል። እንደውም ለፖሊስ ስትከፍሉ የነበረውን ዶላር ይመስለኛል እያጠራቀመች ለእርዳታ የምትልክልኝ። እንደው አንተ መቼም አያልቅበት። አሁን ቆይ ምን ፍጠር ብለህ ነው እንደዚህ የምትነጠርቅ? የሰፈሩ ዱርዬ አንቺ ከሰው እኩል ስላረግሽኝ አላስገባ ላስወጣ ስላለኝ ነው። ማየሞች አንድ ቀንማ ቻፓ በቻፓውኝ ማን እንደሆንኩ ካላሳየኋቸው እኔ ውርድ ካላስ እንዴ ይው መጣች። ይው ሰዓቱ ደርሶ ነው የመጣሁት እንዳትይኝ ብቻ። አይደለም እባክህ ትንሽ አሞኝ አስፈቅጄ ነው የመጣሁት። እኔን ይመመኝ እዚህ የሰፈር ምቀኛ አላስገባ አላስወጣ ያለው እኔ ወንድምሽ በወጣዬ ነው ጌታ የማይበጅ ጠላት ፍግም ይበል። ኧረ እማዬ ደግሞ ምን ሆነሻል? አሁን ለይውዬ እንኳን መታመም ብሞትላት እንዴ ምን ሆነዋል? የጤና አይደለም እንዴ? አሁን እውነት አሟት መስሎሃል? ጋቢና ብርድ ልብስ ታጥበልኝ ስላልኩት ሰበብ ፈጥራ ማምጣቷል። እንዴ እማዬ ዝም በይ እማያት ነኝ። በስዬ የጠላሁትን መለገም ቤቴ ድረስ እያመጣ እማዬ እንድትይናል። ኧረ እማዬ ግቢው ኑሮ እንዳረግሽው ዝም በል አንተ የምታውቀው ነገር የለም። ጣጤ ነው ምሽ እንደውም እኔ አንድ አፍታ ጠባ አድርግልሻለሁ። እንዴት ነው ነገሩ? እቸኩላለሁ ስትል አልነበረም እንዴ? አዎ ነበር፣ ግን ያው አንቺም እንደዚህ ከምትሆኚ እሷም ከሚደብራት በቃ ጎሽ በቃ እንደሱ አልበቀላል። ውይ አጠበልሽ እንዴ? አጠበልሽ በላፈቁጭ ሌላ ቀን ታጠባ። እማዬ ግን አይ በቃ እንዴ
በይ እንደዚህ ነገር አይመቸኝም። አንቺ አንቺ ብዙ ማታውቂው ነገር አለ። አንቺ ምንድነው ማላውቀው? በየቀኑ ከማየ ገንዘብ መዝራት እና ማለቀ እንዴ? ምቀኞቼ ብላችሁ ቤቴ ድረስ ገባችሁ። በያቺ በዚህ ቀልዳላ ምን አገባሽና ነው የማትሰጪው? በእኔ ገንዘብ አንቺ ማን አላፊ ያደረግሽና ነው የማትሰጪው? ስጪው ብዬሻለሁ። ስጪው እንዴ ማየ ስጪው ማያት በይ ማይ ግን አረጋግጡ። እሺ ቀስ በይ። እኔን እኮ ትላረበት እኮ ኬክ አላ ቦክሰኛ ነው። የታዲያ አዲስ የስንብት የዜማ ግብዣ የጋሽ ማሙድ ዜማ ነበረ። ስለነበረ ቆይታ ከልብ ነው የምናመሰግነው። የ2003 የመጀመሪያውን ሰኞ ሁለተኛ ዝግጅት አዘጋጅተናል። ያም በኋላ ሸገር ከእናንተ ጋር የሚኖረው የመዝናናት ቆይታ ይቀጥላል። ነገ ልክ 8 ሰዓት ሲል ለመገናኘት ያብቃል። እንወዳችኋለን፣ እናከብራችኋለን። ኑሩልን፣ እንኖር። ኢትዮጵያችንም ለዘላለም ትኑር። አሁን በኢትዮጵያ ሰዓት አቆጣጠር ከቀኑ 10 ሰዓት ነው። ጋዜጠኛ በዛበት ዘመን እሱን አምኖ Charlie. Ahmet. Charlie, ትንሽ ቆይና ጆባሊ ነበር ጫማውን ሰጥቷል። እሺ እዛ ሱቁ ዝጋ። ቦርሳ ማስቀመጥ ይሄን ያለ ቆያል? እሺ ቆየውማ። ቆይ ግን ማላቡሽ ብራት ትሽጭ ላልኩሽ ነው እንደዚህ ምጮይብኝ? ውይ የኔ መቤት ልልቲቱ ጮክ ያስደነገጥኩሽ ለካ። እማይምረን እኮ ነው። እኔም እየቀለድኩ አይደለም። እሺ በቀን የሚጠይቅሽን ገንዘብ እየሰጣሽ ልጁን እያበላሸሽ መሆኑ ይገባሻል? ኧረ እባክሽ አበላሸሁት ለካ። እማያት በይ ማየ እንድትይኝ አልፈልግም። ደግሞ ብለሽ ሽቅብ ስለ ልጅ አስተዳደግ ልታስተምሪ ይፈለግሽ? ቆይ ግን ምን አድርጌሽ ነው እንደዚህ ነገር ሁሉ አልጥሚልሽ? ምንም አላደረግሽ። እኔ እኮ አቡሽ ገንዘብ በጠየቀኝ ቁጥር የምሰጠው አባትሽ ጠዋት ማታ እየጨቀጨቀ በንትርክ ስላስመረረው በብስጭት አንድ ነገር እንዳይሆንብን ብዬ ስለምሰጋ ነው። ታዲያ አባዬ ቢናደዱላችንን ማለት እንደ አንድ ላይ የሚቆጣ አንቺን ደግሞ ማን ነው የሚቆጣሽ? በሉ እንዳይሆን ብቻ። ታዲያ አንቺ ምን ተወጣሽ?
እሱ ሲገባና ሲወጣ የኔ ልጆች ይነትርክ እንጂ የኔውን ልጆች አንቺማ ልዕልት ነሽ። ንጣፍ ተውኖ ልነጠፍልሽ የሚባልልሽ። አረ በእግዚአብሔር እማዬ ተረጋጊ። እኔማ እኮ አርፌ ተረጋግቼ ቁጭ ብዬ ነበር። አንቺ ነሽ እንጂ ነካካሽ። እሱ ወንድ ልጁ ልብስ ልጠብ ብሎ ሲንሰፈሰፍልሽ እሺ ሆነሽ ልታደሚ መሞከርሽ አናዶኝ ነው የተናገርኩሽ። በቃ እሺ ታዩ፣ ሌላ ጊዜ እንነጋገራለን። ምንም የምነጋገረው ነገር የለም። ደግሞ ትሰሚያለሽ፣ ሁሉም ነገር እንዲሆኑ የሚቀጥል እንዳይመስልሽ። ማለት ሁሉም ነገር መልስ የሚያገኝበት ሩቅ አይደለም፣ ቅርብ ነው። አሁን ዩኒፎርምሽን ቀይሪና ልብሱን እጠቢ። እማ አሞኛል እያልኩሽ እኮ ነው። እሱ የኔ ችግር አይደለም። ዛሬ ልብስ ሳይታጠብ ይደርና ውድ ቃልስ ነግሬሽ አረጋሽ በለ አንተ ከላባ ጀክ ብሏል። እንዴት ነው አባክን ስና ነው ጀክ ብሎ ጋሽ በለ ባላየ ሊነኩት ነበር። በምን ሰምተዋል? ባላየ ሊነኩት ነበር። እንደሚነካ ነገር ነው ካህል ነው ምንድን ነው ባላየ ደንበኛ ንጉስ ነው እንደፈለጉ ብሎ እኛ ዝም እንላለን። ጋሽ በለ ልኩስ የማታው ሂሳብ አልሰጡኝም። ይጥፋ ወሬኛ አረጋሽ በለ የጎደለብኝ ነው። ሰውዬ ይነጫነጫል። በዛ ይጥፋ ነው የምልህ። ሂድ አረ አንዳትልልኝ ነው ሰውዬ። ምን ታደርጋለህ ደግሞ? የማታ ሂሳብ አለ። እሱ ነው ወደ ስራ ወሮ ወጣ ከላባ እኮ ነው። አንተ ሰው ጤነኛ አይደል? እንዴ አንዴ መሰለ ሰው ጉጃ አጥረህ ድንገት ተነስተህ ትመጣለህ። ምን ላድርግልህ ታዲያ? ጆሮዬን እንደ ሬዲዮኔ መዝጋት አልችልም። እንዴ እኔ እኮ ዳዊቱም ወይኑም ሲጣፍጥ ይሄን ጊዜ በሉም እየጣፈጠው ነው ብዬ ወደ አንተ ወንበር ዞር ስል ድንገት ተቆጫብሮ ወጣ። እንዴ ምንድን ነው ያን ያለ? ከዛ ምን ብርንዶ ወይኑ እሱ ብቻ ቢሆን ጥሩ። አገሩንም ሰውንም እንደ ብርንዶና እንደ ወይን ሲያወርዱና ሲያዋርዱ መቆየት አልቻልኩም። ከሰውየው ጋር ቆሞ ስታወራ ነበር። ከዛ ወጣችሁ። ሲመለስ ሰውየው በጥፊ እንደተመታ ሰው ጉንጩን እያሻሸ ይሄን ብሉ ደግሞ ምን ብሎት ይሆን ብዬ ደንግጬ እኮ ለራሴ ምን እለዋለሁ? ያው ታውቃለህ፣ አንተም የብሽራው አባት ነው የጋበዘን። ሰውየውን አላውቀው። ኑ ዛሬ ወንድሜ መልስ ጠርቶናል፣ ትንሽ ፉትን እንመለሳለን አለ። ተያይዘን ሄድን። ቁጭ አለ። ጠረጴዛው ላይ የሚወራው ወሬና ተከራ ተስማማኝ። ተነስቼ ወጣሁ። ስነሳ አብሮኝ ተነሳ ሰውዬው። ሰውየውማ እኮ እኔ የወይኑም ሸር ነኝ፣ ውጭም ውስጥም አለኛል። በኋላ ደግሞ አንተ ጋር ቆማችሁ ስትዋሩ እውነትም ትልቅ ሰው ነው የሰውዬ። ግን በኋላ እዚህም እዛ መሆን ሌላኛው የኖርኩትም የተወለድኩትም እዚሁ አዲስ አበባ። በዚህ ሁሉ ዘመን የማውቀው አንድ ነገር ነው። ጫማ ሰፊ ነኝ። እውቀቴን ችሎታዬን ጫማ መስፋት ነው። እዚህ በኖርኩበት ጊዜ የሰው ክፉ፣ የሰው ምቀኛ፣ የሰው ሸረኛ እንጂ የዘር ሸረኛ፣ የዘር ምቀኛ፣ የዘር ክፉ አይቼ አላቅም ብዬ ተነስቼ ጫማዬና ወደ ሰው ተመለስኩ። ምን አድርግ ትለኛለህ እንጂ እንዳልከው ወይኑም ጥሩ ነው፣ ብርዶም ጥሩ ነው። ልክ ነህ። ግን እንደዛም ቢሆን እንደነገሩ ለእኔና ለአንተ እችው ያለችን የራሳችን ብርንዶና የራሳችን ወይን ትሻላለች። ጌታ ከእሱ ወይን ይልቅ የአንተ አፕሬቲቭ ይሻላል። ሂድና እስኪ አንድ ስራ ቶሎ መቼም ብሻ አትልም። በማየ ሞት እያየሁ ነው ፍቅሩ እንዴት እንዳደረግ። ምን ይሻላል አሁን? በእናትህ አሁን ስራ እንዴት ሁኜ ነው የምገባው? ፍቅሩ እያትነሳ ተነሳ። ፍቅሩ እንዳትነክሰኝ በማማሙት አንገቴ ይጠሯል።
ምን ሆነሽ? ቁጭ ብለሽ ነው እንዴ ስጠራሽ? ነስቲቲ ነሳሚ እሱ እኮ ደስ የሚለኝ ድምፅሽ እኮ የሰብሽ ስጠሪ ነው። እጅህንም ጭምር ተጸየፍሽ? ጸይፌ አይደለም አባ፣ ግን መጀመሪያ የምጠይቅህ ጥያቄ ስላለኝ ነው። እሺ ጠይቂኝ። እሺ እንደዚህ ሆኜም እንደምመልስልሽ አላውቅም። ጠይቂኝ። በጣም ፈራሁ አባ። ድፍረት አጣሁ። ምን አይነት ቀን ነው ዛሬ? መጣሽ? እኔ እኮ ፍርሃት ባህር ውስጥ የከተትሽኝ። ምንድን ነው ያደረኩት? ጊዜ ምንድን ነው ያደረኩሽ? እሺ እንደዛ ከሆነ ተወው በቃ፣ ሌላ ጊዜ እጠይቅሃለሁ። ቁጭ በይ። እሞትብሻለሁ። እሺ ጠይቂኝ። ስንዴ በለበላ አጣደፍ እና ታዲያ ምንድን ነው እንደ ወንዶቹ ጎረስ ጎረስ አታደርግም እንዴ? ይልቅ የኔ ያሳስበኝ የአራት ወር ህፃን ልጅ ብቻውን ጥለሽ መጥተሽ። አይዞህ አታስብ፣ እማዬ እኮ አብራታለች። ቢሆንም እኔ ከእሷ ጋር ብትሆኝ ነበር ደስ የሚለኝ። ከፈረሱማ ጋሪውን አታስቀድም። እሷን ያገኘኋት ባንተ አይደል እንዴ? እና ከእሷ ይልቅ አንተን አስቀድማለሁ እንዳትይኝና ምንክት ናፍቆቴ ከዚህ ሁሉ በኋላ ምን ያህል እንደምወዳት ታውቅ ማለት ነው። አለማወቅ እኮ አይደለም ስምሪ። እኔማ ምን እንዳስነካኝ አላውቅም። እንቅልፍ ሳይቀር እኮ ነው የሚያሳስበው። እኔ ደግሞ ምኑን አውቄ ምን አስነካሽ? እንጃለ እና ባታስነካኝ ነው እንዴ እንደዚህ ዓለም ካንተ ውጭ ባዶ ሆና የምትታይ? ደሞስ አንድ ቀን እንኳን ቀና ብያቸው ማላውቀውን አባቴን እንደዛ ከፍ ዝቅ አድርጌ የተናገርኩት ምን ቢደረግ ነው ከሱ ጋር እያለኝ ያለ ውድ በግድ እንዲቀበል ያደረግኩት በጤና ይመስላል። እሱን አላውቅም። የኔ ፍቅር ለወቅት ፈልጌ አይደለም። በአንተ ፍቅር ጨርቄን ጥዬ ማበዴን እኮራበታለሁ እንጂ አልጸጸትበትም። እሺ ስሚ፣ እኔ ግን ዛሬም አባትሽ ከልባቸውም የተቀበሉኝ አይመስለኝም። እንዴ አሁንማ እኮ ወልደን ወግ አሳየ ነው። ምን ይሁን ብሎ ነው የማይቀበልን? ከሆነ ጥሩ፣ ባይሆን እኔ የማይገባ ነገር ተናግሬ አስቀይሜዋለሁ። ልክ ሰው ይገባል። አንቺም እዚሁ ነሽ? አባዬ ምን ችግር አለ እንዴ? እማ የተፈጠረ ነገር አለ እንዴ? ከድርጅታችን ብዙ ገንዘብ ጠፍቷል። ቤቱ ይፈተሻል። ምን? ዋሽተኛል አይደል አባ? ዋሽተኛል አይደል?
ማወቅ የሚገባኝን እውነት ትደብቀ ዋሽተኛል። በፍጹም አልዋሸሁሽም አባዬ። አልዋሸሁሽም። እንደምዋሽሽ እማዬ እናት አይደለች። አባ እውነቱን ማወቅ እፈልጋለሁ። ማንነቴን ማወቅ እፈልጋለሁ። እቺ ልጅ በቃሽ። አባ በእግዚአብሔር እውነቱን ንገረኝ። በቃሽ በቃሽ። አባ እውነቱን መነገር ሳያስፈልግሽ ልቦናሽ ያውቀዋል። አውቀውም አባዬ አውቀውም። ቢያውቀውም ነው በገዛ ቤት ባዳነት አይሰማኝም ነበር። አባ ይሽ ክፉ ነገር ስለሚያስብ ነው ባዳነት የሚሰማሽ። አይደለም አባዬ አይደለም። እንዴ ሁሉ ጊዜ እኮ ነው ሁሉ ጊዜ ቢያንስ በሁለት ወር አንዴ ካንተና ካቡሽ በስተቀር አዲና ማየ ስጋ ያልሆነ አክል ተሰማኝ እጨነቃለሁ። ይሄ በሽታ ነው በሽታ ነው። አባ በፈጠረ እናቴ ማን እንደሆነች ንገረኝ። አባ በቃ እማዬ እናት አይደለች። አባ በእግዚአብሔር እውነቱን ንገረኝ። ሞታ ተቀብራ ከሆነ ንገረኝ። በቃ ሜዳ ላይ ተጥዬ የሚገኘ ከሆነ አባዬ ግን ከምርህ ነው? የጠፋብህን ገንዘብ ናፍቆትን የሰረቀው ብለህ አስበህ ነው ቤቱ ልታስፈትሽ የመጣው? ሊሆን ይችላል አልኩ እንጂ እሱን ነው ሰረቀው ብያለሁ። ይሄ ትልቅ ንቀት፣ ትልቅ ድፍረት ነው። ናፍቆት አይደለም ቀርቶ እንደዚህ አይነቱን አጸያፊ ነገርና ክፉ ነገር እንኳን መናገር የማይችል ሰው ካልሆነ ምን አሰበሽ ታዲያ? ይፈተሻ ፍተሽ ሄደ። ረጋ አይደለም። በሌላ ነገር ሳይፈታችሁ በዚህ ቆሻሻ ተግባር ስሙን ስታጠፉት እያየሁ እንዴት ነው ረጋ የምለው? ቃጥወት ስታደግ አባዬ በዚህ ነገር ማንንም ሳይሆን እኔ ልጅህን ነው የምታዋርደው። እንዳንቺ አይነት ልጅ የለኝም። ስምረት ፋዘር እኮ የካዝኖውን ኮድ ከሳቸውና ከካሸሪ ውጭ የሚያውቅ ስለሌለ ግራ ገብቷቸዋል። ክሳንቲ የብትረት ተዋት ልከስገማና ፈትሽልኝ። ስሚያንቺ አዋቂ ረባኩትን አንድ ነገር ትሆንበታለች። ስበይ ድብን ትላለች። ጋለሞታ ያለፈ ጊዜ ጽንስ በወዲህ ስላለ ዝም አልኩሽ። አሁን ግን ቅልቅ ላለው ብትይ ሳመሽም ብሎ ነው ያላገለሽ። የኔ ብርሃን ምንድን ነው እሱ አባ የምትሰራው?
አዎ ይሄ ደግሞ ምንድን ነው? ምንድን ነው? ነገ ወደ አዲስ አበባ መሄድ የሚያስችለው የአውሮፕላን ትኬት ነው። የአውሮፕላን ትኬት? አዎ። እሺ አሁንስ የምትይው ነገር አለሽ? በይ እንጂ ጠበቃ ቁሚለት እንጂ። ሰይጣን! አንተ ሰይጣን! ከሃዲ! አንተ ስማ፣ ከወደቅበት ባነሳውህ ድፍረቴን አሜን ብዬ ልጄን ሰጠሁህ። እፍ ብዬ አመድክን ከግንባር ራገፍ የሚገባህን ነገር ባደረግኩ አንተ ለእኔ ትሰጠኛለህ። በቃ አባዬ አለቆ ልቀቁኝ! ይበቃሃል አባዬ። ምን አሁን ጥብቅና ቆመሽ ልትከራከሪ ትደፍሪያለሽ? አዎ ቆምለታለሁ። ናፍቆት እንደዚህ አይነቱ ነገር በፍጹም አያደርግም። እና ነኝ ያደረኩት? ወይስ ገንዘቡ በእግሩ መጣ? ወይስ እናትሽን ያደረገችው? እሱን አላውቅም፣ ግን ቀድሞውንም ስላልወደዳችሁት እንዳትጨርሺው። እሱን ቃል ከጨረሽው ጨርሶ አንጀቴን ትቆርጪዋለሽ። አሁንማ እኮ አባትና ልጅ አድርገው ሊያስተሳስረን የሚችል ምንም የቀረን ነገር የለም። ስማ፣ ለፖሊስ አሳልፌ የማልሰጥህ ስለተዋለድን ነው። ያ ማለት ግን አንተ እዚህ ቤት ትቆያለህ ማለት አይደለም። ቡትቶን ሰብስበህ ከቤት ውስጥ ትወጣለህ። ውልቅ ባትለውም ከዚህ በኋላ እዚህ ቤት የሚቆይበት ምንም ምክንያት የለው። ደግሞ እሱ ብቻ አይደለም፣ እኔ የሚጠማብረ ነው የምወጣው። ይሄ የለየለት እብደት ነው። ቢሆንም ግን አደርገዋለሁ። ደግሞ እናንተም ታውቁታላችሁ። ንጹህ ልጅ ያለ ኃጢአቱ በግፍ አስወጥታችሁ። ቀስማት፣ ከዚህ በላይ ስለ እኔ ንጽህናሽን ሞልተሽ ባትናገሪ ጥሩ ነው። ለምንድን ነው የማልናገረው? ምክንያቱም ሁሉም ነገር እውነት ስለሆነ። ምኑ ነው እውነቱ? ሌባ መሆኑ። አመንክ? አንተ ይህን በፍጹም አታደርግም። አድርጌዋለሁ። ስምሪ፣ ቢታወቅም ተጠያቂ የምትሆነው ካሸራነት ብዬ ብሩን ሰርቀዋል። ጥዬሽ ለመሄድም ቆርጬም ተነስቻለሁ። ይህንን በፍጹም አታደርግም። እንደዚህ እመኚኝ፣ አድርጌዋለሁ። ስምሪ፣ ናፍቆት ምንድን ነው? አንቺ ደግሞ በደም ያጫማለቀሽ። ምንም አልሆንኩም። እሷ ደህና ናት። ይልቅ አንተ ነው የተጎዳው። ተመስገን። አዎ ተመስገን ማለት ነው። ጥሩ በቀላሉ አልፎልናል። በቀላሉ አላለፈም። እማዬ ሆስፒታል መሄድ አለብን። የት ባልሄደ? አባዬ አወዳደቅህ ጥሩ አይደለም። ምናልባት ጭንቅላቱ ደም ፈሶ ሊሆን ይችላል። ያደረገውማ ጥሩ ነበረ። እንዴ ምንድን ነው ቢያደርገው ጥሩ ነበር ማለት? በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ይልቅ አሁን እሱ እንደሆነ የምትለን ስማት። በቃ አልሄድም። ሞት ቢመጣ ከዚህ እነግርሃለሁ። እንዴ ኧረ እባክህ እባክህ። እንዴት ነሽ?
እንዴት ነሽ? አላ ዛሬ ይዤልሽ የመጣሁትን ወሬ ብትሰሚ ኦ ማይ ጋድ! ምን ይዘሽልኝ መጣሽ ጓደኛዬ? ኧረ እባክሽ ይሄን የመሰለ ጮማ ወሬማ በነፃ አልነግርሽም። እኔም ለወሬ የምከፍለው ገንዘብ ስለሌለኝ አታውሪልኝ። ግድ የለም ሌላ ጊዜ ትከፍኛለሽ። ያቺ ጉረኛ እኮ ጉዷ ታወቀ። ማ? እቺ አንቺ ሰራተኛ አዲነች እንዴ? ከአሜሪካን ሀገር መጥቶ ጠበሰኝ አላለችም ሰውየው እንኳን አሜሪካን ሀገር ሊኖር ቀርቶ አሜሪካን የምትባል ሀገር የትኛው ሀገር ውስጥ እንዳለች እንኳን አያውቅም። አታደርገውም። መስጌ ሙጭ እልም ያለ ከአረብ ሀገር ተጠርዞ የመጣ ይወጣለች ስታኮ ነው። አላምንሽ። እንግዲህ አንቺ አዲ ላይ ስለምትቀኝ እጭ ራስሽ የፈጠርሻት ወሬ ናት። ማ እኔ ልጅት በሷ ልቀና? አንቺ ደግሞ ትልቁ ችግርሽ የሰው ልክ አለማወቅሽ ነው። የሰው ልክ አለማወቅ እኮ አይደለም እንዴ? እና እኔ እኮ ከዛ ከከፍ ያለው ጋር ሰሞኑን ብንጥን ስትይ ደህና ትተሻታል ብዬ ነበር። ወይ መስዬ አቶ ከፍ ያለው ሟቹ ነው። ኬት አመጣሽው? በእግዚአብሔር እንዴት? እሱ እኮ ከፍ ሞሉ ቀርቶ ዝቅ ያለ ሆኗል። ስሞች ተጣላን እንዳትይ ብቻ። እና ምን አባቴ ላድርገው ታዲያ? እንደ ወሎ ፈረስ ቁመናና መልኩን አሳምሮ ውስጡን ለቄስ ሲሆንብኝ ምን አባቴ ላድርገው? ወይኔ በእግዚአብሔር ምን አይነት ወረተኛ ልጅ ነሽ መስዬ። አቅፎ ማሞቅ የማይችል በረዶ ከሆነ ሰው ጋር ተጣብቄ ያለ እድሜ ልቆራመድልሽ? እኔ አላቅልሽም፣ የራስሽ ጉዳይ። በአሁን እሱን ተይውና ሻውን ብለሽ እንዳክለፍለሽ የጠራሽ ለምንድን ነው? አሁን ነው የምትጠይቂኝ? ወይ መስዬ በእግዚአብሔር ነው ለብርቱ ጉዳይ ፈልግሻለሁ ብዬ ጠርችሽ የባጤ ቋጡን ከለፈለፍሽ ወዲያ አሁን ነው የምትጠይቂኝ? ምን አባቴ ላድርግ ብለሽ ነው? በእግዚአብሔር የኔን ነገር ታውቂ የለ ወሬ ሆዴ ውስጥ ሎ ካደረ ተቋጡ እጢ የሚሆንብኝ ስለሚመስለኝ እኮ ነው። ኧረ እባክሽ መስዬ ሙጭ። እሺ በቃ አሁን ይቅርታ አድርጊልኝ። አላወራልሽ። ወይ መስዬ በእግዚአብሔር አታስጨንቂኝ እንዴ! ይኸው ይቅርታ ጠየቅኩሽ አይደለም እንዴ? ወይ መስዬ ባሞት በእግዚአብሔር አሁን የሱን ስም መጥራት እዚህ ጋር ምን አስፈለገ? ታዲያ እምቢ ብለሽ ድርቅ ስትይብኝ ምን አባቴ ላድርግሽ? መስዬ አንቺም ከኔ ሌላ የምታማክሪው ጓደኛ ስለሌለሽ እኔም ወሬውን ካልነገርሽኝ ያው እንቅልፍ ስለሚወስደኝ ታውቂያለሽ። በእግዚአብሔር ንገሪኝ፣ በእግዚአብሔር አብርሃም ተማሪዎቹን እንደሚያማግጥ ደረስኩበት። ምን? በፍጹም በፍጹም አያደርገውም። በትክክል አድርጎታል። እርግጠኛ ነሽ? አዎ እርግጠኛ ነኝ። አቤት 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 ወንዶች! ማድመጥም አልፈልግም። ይኸው ተጎልተን እኮ ጠዋ በላያችን ላይ መጥለቋ ነው። በይ ተነሽ ነይ እናቴ እንሂድ። ገንዘቡ እኮ አልሞላልኝ። በይሌ ደግሞ ምየም በጃት የዛ ተጨንቃለች። ወንጭ ትሄጂ ሆነ ሽማ እንዴት ብዬ ነው የሚሄደው? ትንሽ ባለንጀራ ጉድ ፈላለሽ። ምን ነው
ብሎ ክክ የሚያደርግልሽ ኩብል ይመጣልሽ። አይ ሶፊያ፣ እቺ ጣይ ደህና አድርጋ ቀልብሽን ታታዞሩ አልቀረችም። ታዲያ ጣይ ማለት ይጥራል። ታዲያ ይሄ የቀትር ጋኔል ቀልቡን ገፎ የጣል የሚመስል ቀትረ ቀላል ምንም ያስደነግጥ ግርማ ሞገስ አለውና ነው። ረጋንቺ መጣልሽ። አንቺ ፍየል አንጀቴን አስሬ አልበላም አልጠጣም ብዬ ያሳደግኩትን ፍየል ከየት አግኝተሽ ነው ገበያ ያወጣሽው? አረ የትነት ማጠን ወጣ ቀና አንስቶ ራሴ ታቀፍ ያሳደግኩት ራሴ ሐሰብ የፍየልማ ተገዛ ደጅ ተሰርቆ ወጣ ፍየል አንድ ነገር ስርዓት ያዝ የኔ ወንድ። እኛ እንዲህ ያለ ክፉ አመል የለብንም። ሌባህን ሂድና የምትፈልግበት ቦታ ፈልግ። ጥሩ እንዲያም የምትናገሩ እኮ ነው። በሉ ተነሱ፣ ህግ ቦታ እንሄዳለን እኮ። ምን ይሆን ብለን ነው እሱ ታንተ ከስንቆት ትምልክ ፍየሉ የገዛ ንብረቴ ነው የምትይ ከሆነ እስከ ዛሬ ድረስ ምን ያህል እህል እንደቀለብሽው ምን ያህል ውሃ እንዳጠጣሽው ራስሽ ትናገሪያለሽ። አዎ ቆይ እሱን ምን ስል ቆጥሬ ነው ይሄንን ማቃንተ እኮ አታውቂውማ። ይሄ ንብረት እኮ የራስሽ አይደለማ። አየሽ ብታውቂው ኖሮ ግን ህይወቱን ሙሉ 165 ኩንታል ፉርሽካ 75 በርሜል ድፍድፍ ቀልቤ ይው ደግሞ ዝም ብሎ እንዳይመስልሽ የትም ወንዝ የተገኘ የቆሸሸ ውሃ እንዳይመስልሽ እኔ ነኝ ያለ 95 በርሜል የቧንቧ ውሃ ቀልቤ ነው ለዚህ ያደረስኩት። ባንጀሬ እንሶይ እንዳልሽው አትርካኒ ደረቆ ነው ቆምባስ የኔ ወንድ ስርዓት የሌለ ቤት ገብታ አረፍ አትልም። ምኑን አረፈው ብለሽ ነው? ባይሆን መስጊድ ወስዶ ዱዓ የሚያደርግለት ዘመድ ይፈልግ እንጂ። አቤት አቤት አቤቱ! አሁን ባንቺ ቤት እንግዲህ በሽተኛ ነው ብለሽ ማሸንቦርሽ ነው። ባይሆን እሱ ፍየል ምን ያህል ነው የምትይው? አቤት ምን ይደረግ እንግዲህ መቼም አይነ ለባ ደረቅ ሳያጋጥም የገዛ ፍየልን ገዝቼ ልውሰደው እንጂ እሱ ጤና ምን ነው እንጂ ምንድን ነው እንደው ምን ይሻላቸው ነው? በእግዚአብሔር አልጋ ሲሏቸው መሬት፣ ወርቅ ሲያሳዩቸው አመድ። ውይ ሰው እንዳይሰማ ይስማ፣ የፈለገ ሰው ይስማ። ገና አገር ምድሩ እንዲሰማለት ነው የማደርገው። እኔ እኮ የብድ ገላጋ አይደለም የፈለኩት፣ እንድታማክሪኝ ነው የጠራሁሽ። እና ምን እያደረግኩ ነው? እያማከርኩሽ አይደል እንዴ ያለሁት? እስካሁን እያማከርሽኝ አይደለም። ከአሁን በኋላ ልታማክሪኝ የምትፈልጊ ከሆነ ግን በቅድሚያ ተረጋጊ። ተረጋጊ። እንዲህ የሚያሳብድ ወሬ እየነገርሽ ተረጋጊ ትኛለሽ አይደል? እሺ ተረጋጋሁ። ከዛስ? በመጀመሪያ ደረጃ ሚስጥሬን ሚስጥር አድርገሽ እንደምታቆይልኝ ቃል ግቢልኝ። አይመሲ አሁን በእግዚአብሔር እኔ አስችሎኝ ቱስ ሳልል የምቆይ ይመስልሻል? ለምናቺ በደንብ አድርገሽ ትችያለሽ። አንድ ነገር ልንገርሽ፣ እኔ ዝም በይ ማለቱ ምንም ዋጋ የለውም። ይልቅ የሚሻልሽ እሱን ፈቶ መገላገል ነው። ኡፍ አቢቲ ደግሞ እና ከማንም ጋር የተዳራ አብረሽ መኖር ታስቢያለሽ? አላስብም። ግን ከመሬት ተነስቶ ትዳር መፍታት እንደዚህ እንደምታስቢው ቀላል አይደለም እኮ። ለምንድን ነው እሱ ቀላል የማይሆነው? አቢቲ፣ አንደኛ ነገር አብርሽን በጣም ወደዋለሁ። ምን? ከዛ በላይ ደግሞ አባቴን ገደል ሊከት የሚችል ታሪክ አብርሃም ያውቃል። ስለዚህ በዚህ ምክንያት ባልሽን ከማንም ጋር እየተጋራሽ ልትኖሪ ታስቢያለሽ ማለት ነው? እንደሱ አላስብም። ግን በወሬ ብቻ ከሚሆን መጀመሪያ እሱን ላናግረውና እኮ እሱ አድርጌያለሁ ብሎ ሊያምንልሽ ባያምንልኝም ከክደቱ ብዙ ነገር የምረዳ ይመስለኛል። ቆይ አንቺ ውሳኔሽ ይሄ ከሆነ እኔን ማማከሩ ለምን አስፈለገሽ? እኔ የምለውን ለመስማትና ለመታዘብ ነው? አይደለም። ተረጋጊ መጀመሪያ አንቺ። እንዴ እና አሁን ልትሄጂ ነው? ተረጋጊና እንነጋገር። እሺ ጊዜ ብትታዘቢ ጉዳይ አይደለም። እሺ ድሮም ቀልብ ያልወደደው ያለ ምክንያት አይደለም። ይሄ ቀውላላ ይልቅ እድሜሽን ሙሉ ባሪያ ሆነሽ
መኖር የማትፈልጊ ከሆነ ብትፈቺውና ብትገላገይ ነው የሚሻልሽ። ኧረ እባክሽ ተረጋጊ እና ቁጭ በይ። ሄሎ አዲ፣ አዲ በእናትሽ የት ነው ያለሽው? ታላቅሽ ነኝ። ያለሁበትን ማሳወቅ አለብኝ። አባዬ እኮ በሽታው ተነስቶበታል። በእናትሽ አልችልም። ሩቅ ቦታ ነኝ ያለሁት። እንዴ ኮንትራት ታክሲም ቢሆን ይዘሽ ነው አዲ። አልችልም። አልገባኝም። ቆይ አዲ የታመመ አባትሽ አይደለም እንዴ? ተይ እንጂ እንዴ አዲ። እኔ አንድ እህቴን አንቺ ማስቀየም አልፈልግም። አንቺም ላስቀይምሽ እንደማልፈልግ እያወቅሽ ኧረ በእግዚአብሔር በቃ ጨርሻለሁ። አሁንም ለስደት እግሮችን እያዘጋጇቸው ፍቅሩ እንዲህ አይነት ቀላች ላይ በፍጹም አይሆንም። ለምንድን ነው የማያምርብኝ? ስለምቀና አሁን ከቤተሰቦቿ ጋር አብራ የምትኖር ሴት ልጅ እስካሁኑ ሰዓት ድረስ መቆየት አለባት? አባ ስራ ይዟትስ ቢሆን ቆይ ስራ ቢኖርባትስ? ነገ ተመልሰ እንደምትሄድ ነው። ዘላለም ሰቆቃ ሆኖ የሚያሳቅቅ ጣፋጭ የፍቅር ስቃይ ውስጥ ከተትክ። ምን ሆንሻል? እርግጠኛ ነሽ? በብቸኝነት ታውጣ የነበረችው ነፍሴ በአጭር ጊዜ መታ እንዴት አድርገ በፍቅር እንደሞላት እያሰብኩ ነበር። ፍቅር የተመችቶሻል ማለት ነው? በጣም የሆነ እኮ ደስ የሚል የፍቅር ዓለም ውስጥ ነኝ ያለሁት። አንዳንዴ የምታደርጋቸው ነገሮች ቢያስደነግጡና ግራ ቢያጋቡ በቃ ደስ የሚል ነገር። ያስደነግጣሉ ወይስ ያስደስታሉ? ያስደነግጣሉ ማለት ያስደስታሉ። ግን ትዝታቸው መቼም ከውስጥ እንዳይወጡ ነው። አየሽ አይደል ያኔ በፍቅር ተንበርክኬ ስማጸንሽ ገፍተሽ ጥሩ እየቅፍ ውስጥ ባትከቺ ይኖሩ እንዲህ መጥፎ ሰው አልሆንም ነበር። ጥሩዬ? ማን ጥሩዬ? በአንቺ ተገፍቼ አረብ ሀገር ያጋጠመችኝ አጋንንት ነች። ጉልበቴን በዝብዛ ገላይን እንደፈለገች አርክሳ ወዘናዬን እንደ ሸንኮራ አገዳ መጣ አሽከንጥራ የጣለች
ሰይጣን ነች። ፍቅሩ ያሁን እኮ ሁሉ ነገር አልፏል። ተመስገን ነው። ያው ተመልሰን ፍቅር ጀመርን አይደለ? አላለፈም አይደል? አሁንም ለስደት እግሮችን እያዘጋጇቸው። ነገ ከሌሎች ከማላቃቸው ልጆች ጋር በኬንያ በኩል ወደ ደቡብ አፍሪካ ልንሄድ ጉዞ ልንጀምር ነው። ፍቅሩ ጠቅላላ 13920 ልክ ነው። ጎበዝ፣ በጣም ጥሩ፣ በጣም ጎበዝ። በየጊዜው ጉድል እያልክ ሮሮ እያሰማህ የምትመጣዋን ነገር በማስቀረት በጣም ደስ ያለ፣ በጣም ጎብዛል። ሳይጎልብኝ ቢቀር ጥሩ ነበር። ለም 250 ብር ነው የጎደለብኝ። ልክ እኮ ነው። አሁን የተረካከብነው ገንዘብ እዚህ ጋር ልክ የሆነው ደንበኞቼ ስለሞሉልኝ ነው እና ስለተካዋለት ነው። ጥሩ ነው፣ ጎበዝ፣ ጥሩ ነው። ምን መስጡ ማሟላትህ ነው እንዴ? በየጊዜው ጎሎ በምታገኛትን ቲፕ በየወሩ ለመክፈል ከምትቸገር እንደዚያው ማሟላቱ አይሻልም? በላው ሆኖን ሰብስብና ወደ ስራ። ግን ጋሼ ከመሄዴ በፊት ማናገሮት ጉዳይ አለኝ። ገንዘብ ልጠይቀኝ እንዳይሆንና እንዳልጣል። ለምንድን ነው የምንጣለው? የሰራሁበትን ገንዘብ ነው እኮ የምጠይቁት። ተሰርቶ ተሙቷል። በል ቦኖን ሰብስብና ወደ ስራ ይታል። እኔ አልሄድም። ቤተሰቦቼ በጣም ችግር ላይ መሆናቸውን አባቴ ደውሎ ነግሮኛል። እናም በአስቸኳይ ገንዘብ እንድልክለት ነው የጠየቀኝ። እና ባላገር ገንዘብ ጠየቀ ተብሎ ዝም ብሎ አንስቶ ይላካል? ለምንድን ነው የማይላከው? የተቸገሩት እኮ እህት ወንድሞቼ ናቸው። አልተቸገሩም፣ ውሸታቸው ነው። ገንዘብ ይወዳሉ ባላገር። ጋሻ አይደለም አባቴ ካልባሰበት በስተቀር ቸግሮኛል ብሎ አይደውልኝ። በዛ ላይ ደግሞ ድምፁን ቢሰሙት በጣም ነው የሚያሳዝነው። እኔ ራሴ ልጁ ሙሉ ሰለቅሱ ያደርገው እና ጋሼ በቃ ያለኝን ገንዘብ በጠቅላላ ስጡኝና ገንዘቤን በጠቅላላ እዚህ ቤት ከተቀጠርኩ 5 ሳንቲም ከፍሎኝ እኮ ያውቁ እና ባንክ እያጠራቀምኩልህ እንጂ ያንተ ገንዘብ እየበላ ይመስላል። እኔ ይበላሉ ብዬ ሲሆን በቃ ያው እንደሚያጠራቅሙ ነግሮኛል። ግን እሱ ገንዘብ ነው አውጡና ለቤተሰብ ይላክላቸው የሚሉት። አልሰጣም። ለምንድን ነው የማያስጡኝ? አንተ አብደህ እኔም አብሬ አብቼ ገንዘቡን የትማለት ነው። እችን ያዝና ቦኖን ሰብስበን ወደ ስራ። ጋሽ 500 ብር እኮ ነው የሰጡኝ። አዎ እችን ብር ልኬ ምን ያደርጓታል? ይህም ሲበዛ ከአሁን በኋላ ጭቅጭቅ አለ። በቃ ወደ ስራ ሄድ። በእናትህ ስሞትልህ እስካሁን ያልኩሽ ነገር ሁሉ ውሸት ነው። የቀልዴን ነው በላይ ፍቅሩዬ፣ እባክህ ብችልና ብለሽ በጣም ደስ ይለኝ ነበር። ምን አጠፋው? ፍቅሩዬ ምን በደልኩ? ምን አደረግኩ? በጣም ጨካኝ ነው ፍቅሩ። እኔ እኮ ነገር አለሙ ሁሉ ትቼ ቁጭ ብዬ ነበር። ተስፋ ቆርጬ ቁጭ ብዬ ነበር። ምንም ተስፋ የሚያስቆርጥ ነገር ሊኖር አይገባም።
ያንቀላፋውን የፍቅር ስሜት ቀሰቀስክ። ነገ ተመልሰህ እንደምትሄድ ያውቅ ዘላለም ሰቆቃ ሆኖ የሚያሳቅቅ ጣፋጭ የፍቅር ስቃይ ውስጥ ከተትክ። ኧረ በእናትሽ ምን እየሆንሽ ነው? እኔ ከዚህ ስቃይ የምወጣው የትም አልሄድም። ትቼሽ አልሄድም ስትለኝ ብቻ ነው። ምን ወደ ስራ ሄዳ አላልኩም እንዴ? ነው ከዘራፊ ጋር ተባብረህ ልታዘርፍ ይፈልጋል? ጋሽ እንዴት ነው ከእርሶ ማዘርፎት? ታዲያ ምን ትሰራለህ እዚህ? የጠየቀኝን ሰጠኸው አይደለም እንዴ? ጋሽ የጠየቅኩትን ሲሆን 500 ብር ብቻ ነው የሰጡት። እና ከዚህ በላይ ምን ትፈልጋለህ? አባቴ እኮ 8 ቤተሰቦች ነው የሚያስተዳድረው። እቺን ብር ሰጥቼው ምን ከምንድን ነው? እቺን አልካት ላወቀበት ድል ያለ ድግስ ትደግሳለች። ይልህ ቆጥቦ እንዲጠቀም ነግረህ ላከለት። ግን ጋሼ በቃ አልኩህ እኮ እኔ ለአንተ ብዬ በሰሰትኩልህ ይሄን ያህል ምንድን ነው? አንጨቃጨቅ እንጂ። ግድ የለውም ለእኔ አያስቡልኝ። ይልቁንስ ያለኝን ገንዘብ ቢሰጡኝ ነው የሚሻለው። አይሆንም ብያለሁ። አይሆንም። እኔ አንተ ስታብል እያየሁ አብሬህ አልሄድም። በቃ መጨቃጨቅ የማያስፈልግም። አሁን ወደ ስራ ሂድ። ሂድ አልኩህ እኮ። እሺ መቼ ነው ትምህርት የሚያስጀምረኝ? ወይ ጣጣ! ምንድን ነው የሚያስቸኩልህ? አገሩን ከለመድከው በኋላ ቀስ ብለህ ትጀምራለህ። አልተባባልንም? እንዴት ነው ከዚህ በላይ የምለምደው? ጋሼ በቃሉት መሰረት የሚያስጀምሩኝ ከሆነ አስጀምሩኝ። አለበለዚያ ግን አለበለዚያ ምን አባክ አደርጋለሁ ልትል ነው? እኔ ምንም ነገር አልኩልኝ አሉት። ትምህርቴን ግን መማር እፈልጋለሁ። ያለበለዚያ ግን ሌላ ቦታም ቢሆን ተቀጥሬ እየሰራሁ መማር እፈልጋለሁ። ምን አልክ አንተ ባለጌ? እኔ ባለጌ አይደለሁ። ለካ እንደዚህም ተጠግቦልኛል። ጋሼ እኔ አልጠገብኩም። የጥጋብ ባይሆን ኖሮማ ከዛ ከጨለማ ከዚህ ብርሃን ማለት ውስጥ ከተጨ እንዲያትጨማለቅብኝም ነበር። ጋሼ አስቀይሜ ከሆነ በጣም ይቅርታ። እኔ ግን ከወላጆቼ ቤት ያመጡኝ ቃል ገብቶ ስለሆነ ቃሉ ፈጽሙልኝ ነው እያልኩት። አልፈጽም። ምን አባክ እንደምታመጣ አያለሁ። ጋሼ አባቴ አንድ ነገር ቢሆን ታናናሾቼ ምንም ተስፋ የላቸው ያላቸው እኔ ብቻ ነኝ ተስፋ። ስለዚህ ጋሼ የግድ ትምህርት መማር አለብን። ካልተማርኩ እንኳን ለእነሱ ልበቃ አይደለም ለራሴ መሆን አልችልም። አትማርህም አልኩህ እኮ። ምን አባክ ታመጣለህ እንዴ? ጋሼ በጉልበት ወጥቼ እሰራለሁ ብለኝ አሳያለሁ። አንተን ቀጣሪህንም አንድ ላይ አሳስሬ ያሳያለሁ። ለምንድን ነው የሚያሳስሩ? እኔ ከገጠር ያመጣሁትን ሰራተኛ ማንም አይቀጥርም። አንተም ቀጣሪም ወንጀለኛ ነው የምትሆኑት። እሺ ይቅርታ አድርጉልኝ። ጥጋብህ በርዶልህ ተስተካክለህ እኔ ባልኩ መንገድ መራመድ ስናመሳስል ጀምር። ደግሞ ያን ጊዜ ይቅርታ ማድረግ ብቻ አይደለም የፈለግከውን ትምህርትም እስከ ኮሌጅ ድረስ አስተምራለሁ ብትፈልግ። አይ የምትል ከሆነ ግን የተወለድክበትን ቀን ነው ማስረከብ። ሂድ ልጅ፣ ሂድ ልጅ።
ሁሉም ነገር ካንቺ አይበልጥ። ጥንቅር ብሎ ይቅር በልና አስደስተኝ ፍቅሩዬ በእናት። ትላንትና በፍቅር እያነባው ስማጸንሽ የጀመርኩትን የግል ቢዝነስ ከማስፋፋት በቀር አንድም ቀን ሀገሬን ለቅቄ ስደት አስቤ አላውቅም ነበር። ቆይ ታዲያ አስጨርሽ። ያኔ አንቺ ፈላጊሽ ብዙ ነበር፣ እኔ ደግሞ ለፍቅር እንግዳ ስለነበር መቋቋም ስላቃተኝ የግል ቢዝነሴን ትቼ ስደትን መረጥኩ። እና ለዛ በቀል መሆኑ ነው። ንጹህ አፍቃሪ የሚወደውን ሰው የራሱ ማድረግ ባይችል እንኳን ዘላለሙን ለሱ ሞኝ እንደሆነ ቢቀር ይሻለዋል። መቼም ቀን በልቡ ቂም ቋጥሮ እጆቹን ለበቀል አያነሳሳም። ቆይ ለምንድን ነው አሁን ይሄን ሁሉ ነገር የምትነግረኝ? የነገርኩሽ ትላንትን እንጂ ዛሬ ከጉዞዬ እንድቀር የሚያደርግ አንዳች ነገር እንደሌለ እንድታውቂ ነው። እወድሻለሁ የኔ ቆንጆ። እኔም ከልቤ ነው የምወድ። እኔ በፍጹም እንዳንተ ሰው ቀርቤ አላውቅም። ግን ደግሞ በብር ከዚህ እዛ ድረስ ተጉዛ እንደገና ተመልሰህ መጥተህ ታገባኛለህ ማለት ከባድ ነው። ከወደድሽ ያለ ምንም ጥርጥር ትጠብቂኛለሽ። ዳለኝ ጌታ ዳለሁ። ፍቅር የእውነት እንዳንተ ሰው ቀርቤ ሰው ለምጄ አላውቅም። ዳለሁ። ስለዚህ ትጠብቂኛለሽ ማለት ነው። ግን እድሜስ ልብሽ እንጂ እድሜሽና መልክሽ አንድም ቀን ቦታ ኖሮት አያውቅም። ራሴ ቀኑ ሙሉ በምቆጠው ጨርቅ ላይ ስናፍቅሻል እንዲያሉ ምንድን ነው አሁን? ይሄ መሳብ ነው ወይስ መንከስ? ያው እንዲ አንቺ ስትገቢ ግን ኮት የሚባል ነገር አልፈጠረብሽም? ለምን ይኖረኛል? ምናልባት ከአንድ ጋር ከያዝኩ ብዬ ነው። እንዲህ አይነት ቀን አንቺ ላይ በፍጹም አያምርም። ለምንድን ነው የማያምርብኝ? ስለምቀና? በእናትሽ እናት እንደሌለኝ እኮ ሁሉ ነገር ያለ ነገር አሁን እኮ እናቴም አባቴም ሁሉ ነገር ያንተ ነው ጌታ። ለዛ እኮ ነው የምሳሳልህ። ደግሞ አንተን ያገባች ሴት ከመቅናት ውጭ ሌላ ምንም ምርጫ የላት። ከዚህ በላይ ምንም ባትይ ደስ ይለኛል።
አልገባኝም። ዛሬ ልደቴ ነው እንዴ? የግድ ልደት መሆን አለበት? ጌታ በጣም የሚያምር የዚህ የሚያምር ስጦታ ምክንያት ምን እንደሆነ ሊነግሩኝ ይችላሉ ጌቶች? የዚህ ምክንያቱ አቢን 1 ዓመት ሙሉ ያለመታከት በማጥባትሽ ለማክበር ብያለሁ። በጣም ነው የማመሰግነው። የእናትነት ኃላፊነቴን በአግባቡ በመወጣት ይህን ያህል ክብር ስለሰጠኝ በጣም ነው የማመሰግነው። አፈቅርሻለሁ። እኔም በጣም ነው የማፈቅረው። የእናትነት ሸክሙን ችዬ ባላገዝሽም አግዘኛል እኔ ቆንጆ። ቢሆንም ለራስሽ ሳታስቢ ልጅሽን ብቻ ይህን ሁሉ ጊዜ ያለመታከት በመንከባከብሽ ከዚህም በላይ ሊያደርግልሽ ይገባኝ ነበር። በጣም እጅግ በጣም ነው የማመሰግነው። በጣም ነው የማመሰግነው። ለዚህ እኮ ነው የምወደው። ለዚህ እኮ ነው የምሳሳለው። ዛሬ እራት ተረኛ አንተን አለ። ይሄን የመሰለ ምሽትማ አንተ ባንቦራጨቀው መቼም አይደለም። ፈልጋለሁ ብለሽ ቆጣጥተሽ ተጨናነቀ። በጤና ነው? በጤና አይደለም፣ ራሴን ስላመመኝ። ምን ነው የኔ እናት? ምን ሆንሽ? እንዳትጠጋኝ መሲ። አዎ የበሽታዬ ምክንያት አንተ ስለሆንክ እንዳትጠጋኝም እንዳትነካኝም። የፈጣሪ ያለ ግራ እያጋባሽኝ እኮ ነው መስዬ። ቆይ እኔ እንዴት አድርጌ ነው ለእሱ በሽታ ልሆንብሽ የምችለው? ፍቅርን አርግዘህ አቆሽሸህ። እኔ? አዎ አንተ ጽዮን ከምትባል ተማሪ ጋር የፍቅር ግንኙነት ከመጀመር አልፈህ ብዙ ነገር እያደረክላት መሆንህን ከሚታመን ሰው ሰማሁ። መልስ የሚያስፈልገው ጥያቄ እኮ ነው የጠየኩህ። ምን ዝም ትላለህ? እኔ ምን አባቴ ልበል? እኔ ምን አውቃለሁ? አንድ ነገር በላ። አንቺ እኮ የሰማሽውን ነገር እንዳለ አምነሽና ደምድመሽ ነው የመጣሽው። ታዲያ በዚህ ሁኔታ ውስጥ ምን ማለት እችላለሁ? አላውቅም። የሆነ ነገር ግን ማለት አለብህ። ምንም ማለት አልፈልግም። አሁን እኔም እያመመኝ ስለሆነ ገብቼ አረፍ ልበል። በዚህ ሁኔታማ ጥላኝ አትሄድም። በጣም እያሳመምሽኝ እኮ ነው መሲ። ይህ ምጣዱ ሳለ የእንቅቡ ተንጣጣሉ። ከአንተም ብሶ ልትናደድ ነው? አዎ የተናደድኩት ስሜን ባጠፉ ሰዎች አይደለም።
የምኮራበት ንጹህ ፍቅርሽን ስላጣሁት ነው። የኔን ፍቅር ፈጽሞ እንደማታጣው ከማንም በላይ እንደምወድህና እንደማከብር ታውቃለህ። አዎ ትላንት ተወጂኝ ነበር፣ ዛሬ ግን አብርሃም። አዎ ብትወጂ ኖር የሰማሽውን አሉባልታ አምነሽ ከመቀበልሽ በፊት ቢያንስ እኔን ጠይቀሽ ሁኔታውን ለማረጋገጥ ትሞክሪ ነበር። እሱ ትክክል ነው፣ ግን እኮ አረፈደም። አሁንም ቢሆን የምትነግረኝ ሌላ እውነት ካለ ንገረኝ። እሺ ሌላ ጊዜ ልንገርሽ። ሌላ ጊዜ የሚባል ታሪክ የለም። አሁኑኑ ንገረኝ። መሲ በጣም እያስጨነቅሽኝ እኮ ነው። እኔም አሁኑኑ ካልሰማሁ እታመማለሁ። ስለዚህ ንገረኝ፣ የተባለውን ነገር አድርገሃል ወይስ አላደረክም? በፍጹም አላደረኩም። የነገርከኝ ነገር እውነት ከሆነ ጥሩ ነው። ካልሆነ ግን ዛሬም ቢሆን መካድ እንደማታከብረኝ ያረጋግጥልኛል። መሲ እንደዚህ እያልሽ ይበልጥ ልትረብሽኝ አትሞክሪ። የረበሽኩ አይመስለኝም። ከሆነ ምንም ማለት አይደለም። ነገር ግን አንድ እውነት አስረግጬ ልነግርህ እፈልጋለሁ። ምንድን ነው እሱ የምትነግሪኝ? ከዚህ በኋላ ለእንደዚህ አይነት ነውር ስራ የሚሆን ትዕግስት የለኝም። ቆይ እሺ ታዲያ አልጨረስኩም። ካሁን በኋላ እንደዚህ አይነት ነውር ሰራ ተብሎ ብሰማ በእንደዚህ አይነት መልኩ አንነጋገርም። ፍቅሬ ሞቶ ጥላቻዬ ይወለዳል። ከዛ በኋላ ምን ሊፈጠር እንደሚችል አብረን እናየዋለን። ይቺን መስማት አለብሽ። ይሄን ካልሰማሽ እውነት ከዚህ በኋላ ምንም ነገር ቢያምርሽ ላወራልሽ አልፈልግም። እኔ ከዚህ በላይ ወሬ መታመም አልፈልግም። ተወኝ። ይሄን መስማት አለብሽ እውነት። ይሄን ካልሰማሽ ሁለተኛ ሌላ ወሬ ላወራልሽ። በቃ እኔ ከዚህ በላይ አሁንም ቢሆን ራስን እያለፈለፍክ ያለው እንጂ እኔ በቃ ስትለፈልፍ አንቺ ስትለፈልፍ በእናትህ ተይ ጌታ። ትንሽ እኮ ቆጣሪን ከፍላል። በእናትህ አስለቀስከኝ። በጣም ነው የምታሳዝነው። እሺ የኔን የወሬ ሪፖርት እንግዲህ የቀን ብሎኝ ካቀረብኩ ቆየሁ። እስኪ አንቺ ደግሞ ቀጥይ። ወይ በእናትህ ዛሬ ሪፖርት ምናምን የለም። አረረረ ማውራትም አለብሽ። አንድ ችግር ተፈጥሮ ስር ከሰደደ በኋላ ነገሩን ከምንደርስበት አሁን በእጅጁ መግጨት እንችላለን። ስለዚህ ከላይ ላይ እንኳን ማውራት አለብሽ እኮ። በቃ አንተ እሺ ስለማትል ነው እንጂ የዛሬው ምሽት በጣም ደስ የሚለው እኮ። እሺ እንደማልሽ ካወቅሽ ለምን ቶሎ አትይም? እሺ ቀጥይ። ያው የዛሬው ውሎዬ ከወትሮ የተለየ ነገር የለም። ባቢን ማቆያ ደረስኩ። ስራም ዘግቼ ነው የገባሁት። ከጓደኞቼ ጋር ስንጫወት ስናወራ ቆየን። ዛሬ የተለየ ነገር ያደረግኩት ከአባቴ ጋር ምሳ መብላቴ ብቻ ነው። ይሽ ከአባትሽ ጋር ቀጠሮ እንዳልሽ እንኳን አልነገርሽኝ። የተያዘ ቀጠሮ ስላልነበረን አልነገርኩም። ነገሩ ደውሎ እኮ ነው እየመጣው መሆኑን የነገረኝ። እና ምን አወራችሁ? ምን? ያው ስለ እኔና ስላንተ ነበር ስናወራ የነበረው። ዛሬ ግን ከወትሮ ጠንከር ብሎ ዘመዶችን በቅርብ ጊዜ ማስታወቅ እንዳለብን ንገር ብሎኛል።
ህይወቴ እውነት አጥፍቻለሁ፣ ይቅርታ አድርግልኝ። አባ ምሽቱ እኮ ደስ ብሎ እንድታሳልፍ ብዬ ነው አነባበሩን የጋገርኩልህ። ከመቼ ወዲህ ነው እኔ ብርሃኔን አጥቼ በእህልና በውሃ ስደሰት አይተሽ የምታውቂው? አንተ እኮ ምንም አላጠፋም። ህይወቴ ተይ። አባ በጥፋት የቀጣኝ እንጂ እኮ ተይ። ደግሞ ገና ከስራ ከመግባት ራሴን መቆጣጠር አቅቶኝ የማይሆን ነገር ስለተናገርኩ ቀጣይ። ተይ አልኩ እኮ። አንቺ አጽናናሽኝ መስሎሽ ነው አይደለም? ታጽናኝኝም የበለጠ ነው የምታሰቃኝ። ተይ። እያጽናናው አይደለም። እኮ የሚደንቅ እኮ ጉድ ነው ባካችሁ። አሁን ሰው አይነት ጥፋት አጠፋ ብሎ በስለት ይደነቁለዋል። ትደነቁ ያለሽ አንቺ እኮ ህይወቴ እኔ እኮ ብርሃኔ ነሽ፣ ብሌኔ ነሽ። ሰቀቀል ስስቴ ምስጢሬ ነሽ እኮ ምስጢር። ይሄ እኮ ነው ችግሩ። ከሌሎቹ ልጆች ለይታዬን ባታይ ኖሮ ይሄኔ ከሌሎቹ ልጆቼ የበለጠ ወደድኩሽ እንጂ ለይቼ አላየሁሽም። አባዬ ምን ለውጥ አለው? እንዴት አለው ልዩነት። እነሱ በእኔ ትእዛዝ ስር ባይሆኑ፣ ምግባራቸው ቢበላሽ፣ ቢንዘላዘሉ በዚህ የተነሳ ነው ሆዴ ያቀለባቸው። ቢሆንም አባ ምንም ቢሆን ልጆችን መለየት የለብን። እውነቴን ነው። ለእናድም ቢሆን ከልብ ፍቅር መስጠት አለብን። እስቲ አሁን ስሳቶላ ንገሪ። አሁን ከቤተሰቦቿ ጋር አብራ የምትኖር ሴት ልጅ እስካሁኑ ሰዓት ድረስ መቆየት አለባት? አባ ስራ ይዟትስ ቢሆን ቆይ ስራ ቢኖርባትስ ቆያለሁኝ ትንሽ አመሻለሁኝ ብሎ አይደወልም ስልክ? አታስቡ አይባልም? ይኸውልሽ በአንድም ሆነ በሌላ ምክንያት አባትና እናት አንዱ ልጃቸውን ከሌላው ሊያበላልጡ ይችላሉ። ግን እንደው አቡሽም ሆነ አዳነች አንድ ቀን አባትነቴን ሲጠራጠሩ ሰምተሽ ታውቂያለሽ? እሱማ ልክ ነህ አባ። ቅድምም እኮ እማማ የሆነ ነገር ተናግራ ስላናደደች እንጂ እናትነቷን ተጠራጥሬ አይደለም። እና መቼ ልበለው? ማማዬ መቼም አትበያቸው። እንዴት? ምን ማለት ነው? እሱ አባቴ እኮ ነው። ያለ እናት ያሳደገኛን ሰው ተገቢውን ክብር ማለት ነፍገው አይገባም እኮ። የሚገባቸውን ክብር አልነፈኳቸው። ነፍገዋል። እሳቸው ቆይ ከኔ ዘመድ ጋር መቀላቀል እንዴት ነው እንደ ትልቅ ነገር ይቆጥራል? እንዴት ነው እሱ የማይቆጥረው? ቤተሰብ ሳይቀላቀልና ልጆች ሳይተዋወቁ ቢጋቡ። ቆይ እኔ የምለው ለምንድን ነው የእሱ ነገር ሁልጊዜ እንዲህ በቀላሉ የሚያበሳጭ? ሄደን እንጠይቀው ስል ታኮርፋለህ። ፈጽሞ እንኳ ፊቱ መቅረብ እኮ አትፈልግም። እኔ መቅረብ ሳልፈልግ ቀርቼ እኮ አይደለም ማማዬ። እኔ በቃ ሰው ፊት የሚቀርብ ስብዕና ስለሌለኝ ብቻ። በስራ ምክንያት ግን ከትልቅ ሰዎች ፊት የመቆም። ማማዬ ተይ እንጂ እንደዚህ አትበይ። በቃ እንደዚህ አትበይ። አሁን ስለሱ ማሰብ አልፈልግም። ባለፈው ከሱ ፍቃድ ውጭ ተሞሽሬ ያስቀየምኩት ይበቃል። ከዚህ በላይ ማሳዘን ስለማልፈልግ ቀኑ ንገረኝና እንዲዘጋጅ ልንገረው።
አዝናለሁ ማማዬ። ይሄን የምልሽ ቀን ከአንቺ ዘመዶች ጋር ሊቀላቀል የሚችል ሁነኛ ዘመድ ስለሌለኝና ስለማላደርገው በጣም አዝናለሁ። በጣም ነው ማማዬ። እስቲ እንደው የመጀመሪያ ልጅ ሆነሽ ከሌላ ተወለድኩ ብለሽ የምትጠረጥሪ አንድ ነገር ነው። እንዴት ሆኖ ነው አንቺ የመጨረሻ ልጅ ሆነሽ እንዲህ አይነት ነገር በሀሳብሽ ስም ይመጣው? እውነትን ነው። በቃ የመጨረሻ ልጅ ስለሆንሽ የበለጠ ወደድኩሽ እና ምን ይሁን ምን ይጠበስ ምን ይደረግ? ግን አባ እውነት አባ የፈለገ ነገር ቢሆን ልጆችን መለየት የለብን። ለናዲም ቢሆን ከልብ ፍቅር መስጠት አለብን። እነሱ አቀባበሉን ካወቁበት እኔ ከገዛ ልጆቼ በቀር ምን ዘመድ አለኝና ነው የምከለክላቸው? እሱ ይወቁበት እንጂ። ተባረክ የኔ ልጅ፣ ያሳብሽ ሁሉ ይሙላልሽ። እርቅ አወረድን ማለት ነው። አሁን ታረቅን። ጥሩ። አሁን ከታረቅን ቃል ኪዳናችን ታድሷል። ቃል ኪዳን ጠንካራ ነገር ነው ህይወቴ። ከእንግዲህ በኋላ በአንድም ሆነ በሌላ ምክንያት ቃል ኪዳናችን ከፈረሰ አባትና ልጅነታችን ለዘላለሙ ፈረሰ ማለት ነው። እንዳትረሽ እሺ? አመሰግናለሁ። አሁን እርቃችን ስለወረደ ስለታረቅን ይህንን ማረጋገጫ አንድ ነገር ማግኘት አለብን። እንዴ ለኔ ለአንቺ ነው የገዛሁልሽ። ታደርጊው ምንድን ነው? ለ6 ሰዓት ያለማቋረጥ ቻርጅ ታደርጊዋለሽ። በዛ በኩል ነው መሰለኝ ያለው። ይሄ ደግሞ ካለቀ በኋላ እንደገና በሚቀጥለው ቀን ደግሞ እሺ አባዬ። እሺ እኔ እንግዲህ ስገዛው የነገሩኝ ነው የምነግርሽ። የእኔ ትዳር ማስትሽና ቆራል ሆነ ታውቂያለሽ። ይሄን አላውቅበትም። አዳነች ምን አላየሁም ማለትሽ ነው ወይስ ደግሞ አንቺ ብዙ ማለትሽ? ነድ እያነበብክ ነው ብዬ ነው እንጂ እንዴት ነው ማለት ይሄ? ቀጣፊ ውሸታ። እንደው ከምትሰሪው ነገር ሁሉ ይሄ ውሸትሽ ነው የሚገርመው። ውሸት? ወደዚህ የት ነው የምትሄጂው? ጨረስኩን ገና። ና ቤት። ማታ የት ነው ያመሸሽው? መቼ? የት ነው ያመሸሽው ማታ? አባዬ ስራ ቦታ ስራ በዝቶብኝ ነበረ፣ ግን እኮ ስመጣ ስለተኛ ነው እንጂ አላመሸሁም። ውሸታ ውሸታ። ቆይ እውነት አባዬ በእኔ ማምሸት እየተናደድክ ነው? እናትሽ ከጧት ጀምራ ስልክሽን ስትደውል ሞክሬ የነበረው መስሪያ ቤትሽ ከቀን ጀምሮ እንዳልነበርሽ ስልክሽን ሞክራ ነው ያቃታት። ቆይ ምን መጥቶ ምን አስፈልጓችሁ ነው ድንገት እንደዚህ እየደወላችሁ የምትፈልጉኝ? እኔ እንኳን የተኛሁት እኩለ ሌሊት ካለፈ ከስንት ሰዓት በኋላ ነው። ከዛ በኋላ መጥተሽ አንቺ አሁንም አላመሸሁም ትይኛለሽ። አባዬ ስለ እኔ በመጨነቃችሁ በጣም ነው የማመሰግነው። ግን አሁን ልብስ ቀይሬ መውጣት አለብኝ። ከስተመርም ስራ ይጠብቀኛል። ከተሰራሽ ጀምሮ ያልታረምሽ አረም
ባለጌ አባዬ፣ እኔ ባለጌ አይደለሁም። ባለጌ ነሽ። አዎ ባለጌ ነኝ። ግን ባለጌ የሆንኩት ከዘራኝ በኋላ ከናረሜ እንዳድጌ የተውከኝ አንተ ነው። ማማዬ መነጋገር አለብን። ቀናችንን በዚህ ሁኔታ መጀመር ለእኔም ለአንቺም ስለማይበጅ ማውራት አለብን። አስገድደህ ልታናግረኝ የሞከርክ እንዳይሆን። አይደለም እንደዛ እንደማድረግማ አንቺ ታውቂያለሽ። ታዲያ ምንድን ነው እሱ? ትናንት ከበቂ በላይ ነገርከኝ። ሰው ምንድን ነው የምጨቀጭቀኝ? አዎ ግን ትናንት ስናወራ ያጠፋሁት ነገር ካለ ይቅርታ ነው። እንዳጠፋህ እንኳን እርግጠኛ አይደለህም። አይደለም ማማዬ፣ እኔ እንደሱ ለማለት ፈልጌያለሁ። ለነገሩ ምን ታደርግ፣ ሲሮጥ የመጣን አህያ አይደለም የሚሉት? ምን ማለት ነው? ወደሽ ከተደፋሽ ቢረግጦሽ አይክፋሽ አይደለም የሚባለው? በፈጠርሽ ማማዬ፣ ነገሩን ተይውና አንዴ ላስረዳሽ። ምን ነው እሱ የምታስረዳኝ? አቶ በልሁን ያህል መልካም አባት እንዳለህ እያወቅሁ ያንተ ነገር ማይሆንላት ልጃቸው ህይወት እንኳን ዝምድናህን እስክጠራጠር ድረስ ስትለጥፍብህ እያየሁ በፈጠረሽ ህይወትን ተያት። እሱማ ዝምድናችሁን አይቼ ውስጥ እየተቃጠለ ትቼዋለሁ። ታዲያ አንተ ይሄ ሁሉ ነገር እያወቅህ ምንድን ነው ላስረዳሽ እያልክ የምትጨቀጭቀኝ? እሱን ለማስረዳት ጊዜ ስለሚወስድ ተይው። እሱ አሁንም እኮ አንተ ነህ እንጂ ድርቅ ብለህ ያዝከኝ። እኔ ቁርጤን አውቄ ትቼዋለሁ። እኔ የአባትሽን ፈቃድ ለመፈጸም ሳልፈልግ ቀርቼ ሳይሆን ያሉበት በጣም ችግር ስለሆነ ነው እንጂ ሳልፈልግ ቀርቼ። ችግሩ እኔ የቤተሰቦቼን ፍቃድ ትቼ ቤት ሰተት ብዬ የገባሁለት ነው እንጂ ማማዬ፣ ለምን እንደዚህ ትያለሽ? እልሃለሁ አባቴን አልሰማ ብዬ እግር ስር የወደቅኩትና የምወደው ሙያ ትቼ ተራ ጸሐፊ ሆንኩት ለፍቅር ብዬ እንጂ ባል ያጣሽ ቆመ ቀር ሆኜ አልነበረ። እሺ ማማዬ፣ በቃ እኔና አንቺ ተነጋግረን እስክንግባባ ድረስ አባትሽ እንዳይቆጡ የሆነ ምክንያት ፍጠሪና ንገሪያቸው። በእሱ አታስብ፣ በእኔ እንጂ ባንተ ያዘ። ቢሆንም ያ የኔን ጸጥታ አይቀንስም። ለሁሉም ሳልነግር ተደብቄ ሄድኩ እንዳይመስልህ። ዛሬ ዶክተር ያሬድ ጋር እንደሚሄድ ብታውቅ ጥሩ ነው። የማይሆን ነገር ተናግሬ ያስቀየምኩ። ያልሆነ ነገር አለ ነው የተናገርሽው። እውነቱን ነው የተናገርሽው። ቢሆን በሆነ ባልሆነው ነገር ራሴን አሰናክዬ እናንተንም እርግፍ አድርጌ ተውኳችሁ። አባዬ፣ አሁን ከስተመር ይጠብቀኛል ስራ ቦታ። ልብሴን ቀይሬ መሄድ አለብኝ። ስለተረዳችሁልኝ ነው እንጂ እኮ ለማቃናት ከሞከርኩኝ ቆይቻለሁ። ቆያ ከዘገየ በኋላ ዛፎቹ ተጣመው ማደግ ከጀመሩ በኋላ ሆነ ብለሽ ነው ግድለሽም። ጥሩ ነገር አይረፍድም አድዬ። እንደዛ ጥሩ እናየዋለን። አይዞሽ፣ ደግሞ ይሳካልናል። አሁን ልብሴ ቀይሬ ልሂድ፣ ትፈቅድልኛል? አይዲ ካላስቸገርኩሽ የሆነ ነገር ላስቸግርሽ ብዬ የህይወቴን ነገር አደራሽ እባክሽ። ሆድ እንዳይብሳት ተንከባከብሽ ታላቅ እህት ያሽልኝ እባክሽ። ይሄ ሁሉ ነገር ያልከው ለዚህ ነው አይደል? ለእሷ ተጨንቀ
በፍጹም እንደዛ እንዳታስቢ አባዬ። እኔ እኮ ለምን እሷን ይሄን ያህል ተወዳታለህ አላልኩም፣ ግን አባዬ ለእሷ ከምትሰጣት ፍቅር ትንሽ ለእኔና ላቡሽ ለምን አትሰጠን? እንደሷ የለመነኝ እንደሰጣቸዋለሁ እንጂ ምን አለኝና ሌላ ምን እከለክላቸዋለሁ? እሰጣቸዋለሁ እንጂ የምትለውን ነገር ግን እኔና አቡሽ በፍጹም አይተነው አናውቅም። አይደለም ከእንግዲህ በኋላ በደንብ አድርጋችሁ ትሰሙታላችሁ። እንደው ብቻ እሷን ነገር አደራ። አሁን ልሂድ፣ ወደ ስራ ቦታ ልሂድ። እሺ አዲ። አቤት። ቆንጆ ቀን። ሰላም። ሰላም። ዘመን በቀጣዩ ገጽ። እና ታዲያ ስንት ዓመት ሙሉ ስንነጋገርበት የነበረውን ጉዳይ መልሰሽ ማምቸልሽበት ምን ስለሆነ? ምክንያቱም አንተ ሙሉ ለሙሉ የኔ ብቻ የመሆንን ማረጋገጥ ስለምፈልግ እኮ። እንዴት አድርገሽ ነው ያንቺ መሆኔን ማረጋገጥ የምትችል? ፍቅርህን ያለ ስስት ሰጥተኸኝ ሳልጠግቦ ሰቀቀን ከማጣ ምን አለበት ያኔ እንደቀረ ልትቀር። ምን ህልም እንደሆንኩ እቀጥላለሁ ነው ወይስ እንደ መጥፎ ቅዠት ህልምልም ብለህ ትረሳኛለህ? በእርግጥ አዎ ወዲያው ብሎ መጀረቱ ነበር። ያ ግን ትላት በፈፌ መሆኑን ታየው ወዲያው። ወይ ዘመን እናንተ ድሮ ሰው ሲዋደድ ሎሚ ነበር የሚወራወር። ይኸው ዛሬ ዘመን ተቀይሮ አናቴ ላይ ፍየል ትወራወሩ ጀመርሻችሁ። እኔ መካኒክ ነው። ለምን አቱ እንዴ በቅጡ ሳልበላ ክሪክ ያዳለጠው መኪና ስርሌን ብሎ ይግደለኝ። እናትሽ ህይወት፣ በቃ ለምን የራሱ ጉዳይ ብለሽ ጥለሽኛል? ናፍቆት ሄድኩኝ ተመልሼ አልመጣም። እንዴ ህይወት፣ እሺ ልሂድ። እኔ ለራሴ ማሰብ አቃተኝ ወይስ ያስተሳሰብ ድህነት አለብኝ ወጣኝ? እና ታዲያ ቆይ እንዲህ ቸክዬ ማሰብ መስሎኝ እህል በሞላበት ይኸው ጣረሞት መስዬ ቆየሁ። እንግዲህ ተመለከታችሁት። ይህን ወስጄ ፖሊሶች ጋር በተን ስለማድረገው ስጋት አይግባችሁ። ሃሎ ኮንስታብል። አባትሽ ያላመሉ ለብርቱ ጉዳይ ፈልግሻለሁ ብሎኛል። ምክንያቱም ታውቂያለሽ? ኧረ እኔ አላውቅም። እኔ እንዴት ላውቅ እችላለሁ? እንዴት አታውቂ? አንድና ብቸኛው ሚስጥረኛው አይደለሽ እንዴ? ይህን ደግሞ አሳምረሽ ታውቂያለሽ አንቺ። በዛ ትርንጎ። አዎና፣ እሺ አትበሏት፣ የሹም ዶሮ ናት ማለት አለዛ